እንደው አንወሻሽ ቁልፍ ፋብሪካ መክፈት ይሻላል ለሌባ ስራ መስጠት አራት ምርጫዎች ሰጥሻለሁ ልክ ነሽ አሁን ቁልፍ ፋብሪካ ቢዘጋ ሌባው በጥፍ ይጨምራል እሱን ያሰብኩ ልብ የሚለወጠው የት ክፍል ነው ልብ ይሄ ልብ ያላፊ አግዳሚውን ያፈቀረ ተቸግረናል እንደው ሰው ጠፉ የሆነ ልብ ይኖራቸው ይሆን ዳለካ ጠፍ ተወዷል ሰው ገለባው የሆነ ልብ ይኖራቸው ይሆን ልብ አይመስለኝም ምላስ ይሄ ልቤን መጫጣውት እሱ ነው ቆስቋሹ አላስጠጋኝም እኮ የገዛ ልቤ እኮ አያስጠጋኝም እኮ አቋዋለሁ ልበል ያው እሱ የዩኒቨርሲቲ አካል ነው አባቱ ሄዳል የታብ አንዴ ተዚህ ታማሚ ይዛ መጣለች ብሎ ደውለውልኝ ነበር ከሩቅ ነው የመጣው እኮ በስልክ ያወራሁ ነኝ የኛ ሰብሳቢ የኛ ዘመድ የኛ ወገን እንደው አንቺ ባትኖር እኮ ተበታትነን ቀረን ማለት እኮ ነው የት ሁኔታኛችን ተከተለኝ እናንተን ስንከተላል እንደምንኖረው እኔ ብሎጅ ጽሁፍሽ እንዴት ነው ለካ እናንተ ከተልጠን ነው ማን ከና ማለከን ማሲያስተረጉም ይዞራል እንግራ ብለናል በምስራቅ አፍሪካ ወንዶች ስም አረብ ሁሉ አመስግኑ ይላል ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ ለካ እናንተ ለወሬው ቅርብ ናችሁ አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች እናሲ እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት ስተኝ ታወልቃለሽ እና እኔ ካላየው አላምንም እኔ ቡን አላወልቀውም ለማለት ነው ደረቀንኩብሽ አይደል ምን አባቴ 13 ወር ፀሐይ በመታገኝ ሀገር እየኖርኩ ምን አባቴ ልሆን ነበር በነገራችን ላይ ፀሐይን በካርድ ልናርጋት ነው እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው ስልክሽን ዝም ብለሽ እዚህ ላይ ንገረኝ 911 እሱ ለሌባ ነው እኛ ልባችን ለተሰረቀው ልቤ እንዴት ነው ምን በላ ምን ጠጣ ማለት የለብንም እንዴ ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም አላገባም እንዴ ፍታው ያርጉታ 0911 እንዴ 446 ብር ነው ያወጣሽው 400 ብር መልሳለሽ ሂጂና ቴሌ ኤፍሬም ነው የላከኝ በነገራችን ላይ ኤፍሬም ይባላል አንዴ ነሽ ማረጋለሽ የኔን እንከፈላለን ምንድነው እንዴ የዋ ፖሊስ ጣቢያ ላሻራ መተክ ነበር ወንድም ሄደ እንዴ አንቺ ነሽ እንዴ አንቺን ልርሳ ሰው አታርጊ ሙጭ ሰው አታርጊ እንደው ተጠየፊኝና ሂጂ ዳኒማ አሻራው ጠፋኩ የዳኒ አሻራ ጠፍቶ በቃ በእኔ ማርያም ጣት እንደምንም ብዬ ላኩ ምን አረጋለሁ ኪሎፓትራን ተከታለሽ የግብጽ በቃ ግብጽን የሸጥኩላት እኔ ነኝ ቀሪ ክፍያ አላት በምናምን ቀስ በከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆምነው አሁንም ኩብሽ ይቅርታ ጤናስጥልኝ የኔ ጌታን ተው የኔ ብቻ ይበቃኛል ስንቱ ጌታና መቤት እንደዚህ ተጋድሞ ያይሽ አንዴ ሰልፍ ያስያዝኩ ነበር ገነት የምትገቡ በዚሁ ነው እስቲ ገነት ሁለት ሆናችሁ ትጋፋላችሁ ሲኦል በዚህ በአምስት ሰልፍ አርጉት በአምስት ሰልፍ ሂትለር ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል የኢትዮጵያ አምላክ ይዛችሁ ወደ ሲኦል አንዴ ሰው ልሸኝ አንዴ እንግዳ ልሸኝ ፍሬም ይባላል እስቲ ፈገግ ፈልቀቅ ሞክሪ እስቲ ሞክሪ እንዴ ይሄ እኮ ነው በቃ ይሄ ነው እጅ ጽሁፍሽ እንዴት ነው ያስጠላል አይደል እስቲ ዝም ብለሽ ስልክሽን እዚህ ላይ ጣል አድርጊ ስልክ ለመቀበል ወደ ኋላ አትሉም ማለት ማክስ አይቸገረን ቀድመን ተፈጥረን ይሆንና ይሆን ይጫወቱብናል እንዴ 10 ዲጂት አረጋው ታውን ማያኔ 6 እያለ ቀለል ይል ነበር በቃልም ለሚያስ ያንተ ስጠል ደውልል 0911 ስራ ተፈረደብሽ በምንም ጉዳይ ተረትቻ አላውቅም ለመላእክት ነው እንዴ ጥብቅና የምትቆሚ ኤፍሬም ወይዬ አንቺ እንዲነሽ እንዴ እንዴት ነበርኩ እናንተ ታያላችሁ ትሉናላችሁ ቆኛ እንኳን እኛ እኮ ካይኔ ያውጣሽ ሃይ ተውቁ ቃሌ ውሃ ጠበቃ ናት ፖሊስ ናት ስላወኩሽ ደስ ብሎኛል አንድ አካባቢ ነው ያለነው ጆሞ ሳይት ነሽ አንድ ማይ ውስጥ ናላ ማለት ሱማ በህግ ጉዳይማ ሁላችንም አንድ ነን አትንኩ ከተባለ አንነካም ከነካን እናንተ ነሱናራ ምሳሌ ጋብዝሽ ስፔሻል ነገር ልጋብ ሌላ ቀን ይሆነልኝ ብትበይ ደስ ይለኛል ብበላ ደስ ባለኝ ግን ቻኮላል ኦኬ ቻው ኦኬ ባይ
አንድ ቀንም ብሩ ነው የምትለው ምን ሲሆን ነው? አሁን ነው። አሁን መቼ? ኧረ ሸፈን ዳመና ትወዳለህ? ልጃገረድ እያለሁ ልጃገረድ አይደለሁም። አንዴ ትደግሚልኛለሽ? አመኑ ሚዲያዎች ኑ ግቡ። አንዴ ትደግሚላችኋለሽ? ኑ ሚዲያዎች አንዴ ግቡ። ሚዲያዎች አንዴ ግቡ። ኑ ለካ እውነት ባንኮሊ ላይ ነው ያለችው። ለምን ነፃ ሰው እንደሆንክ ልገምት? በህግ አምላክ እንዴ ያልሞትኩ ሰው እኮ አሉ አይደል? ለምን ትገምቻለሽ? እኔ ራሴ አልነግርሽም እንዴ? ጥሩ እንግዲህ ሁሉም ሰው መልካም ነው ብዬ ስለማስብ ነው። ከዚህ በላይ ምን ደስታ አለ? ሁሉም ሰው መልካም እንዳልሆነ ፍርድ ቤት ብትመጣት አይነበር። ያማል አንቺ ስራ ፈጥረልሽ እኮ። ሩቅ ሳንሄድ ቅድም ልትጣላ ነበር። ብቻዬን በሆነ አልጣላም ነበር። ለኔ ብለህ ነው የተጣላው? እና ሻይ የምትጋብዥኝ ምን አድርጌ ነው? ምሳል ጋበዝኩህም አንተ። ግራ ሲሰጥ ቀኝ ማየት የለበትም ይላል መጽሐፍ። አንቺ ራት ብትጋብዥኝ ኢቢኤስ ላይ ስሜን ታጠፊ ነበር። አልቻልኩም። ያንቺስ ቀን ብሩ የሚሆነው ምን ሲፈጠር ነው? እኔ ብሩ ቀኔን እየጠበቅኩ ነው። ቅርብ ከሆነ ለምን አትሄጂም? አብረኝ ትሄዳለህ? እናንተ እንኳን ብሩ ቀናችሁ ውስጥ መች ፀጉር ቤታችሁ ወንድ ይገባል?